ባይዛው ማለት ነው ምንድነው ለምሳሌ ይሄ አሁን አምስተኛ ቃለ መጠየቋ ነውና ሁሉ ጊዜ ቦታ ይቀያየራል ቀለበቱ አራተኛው አምስተኛ ከዛም በላይ ይሆናል ሰይፍ ሁሌ እኮ ነው የሚመጣው ስማው ግን ሁሌ ተመጫለሽ የቀለበቱ ነገር ሁሉ ጊዜ ይገርመኛል የዛሬው ኢንተርቪው ለየት የሚያደርገው በሶስት ቀለበት 1 2 3 4 ምንድነው ጊፍት ነው ወይስ ለነገሩ ዋና ቦታ ላይ ምንም ነገር አላየም አያለም ይሄ አዎ ይመስለኛል እዚህ ጋር ሲሆን ዝግጁ ነኝ ነው አይደለ ቆይ ያርጅቻለሁ እሺ ይሄኛው ይሄ ዋ ነው ታጭቻለሁ ዋ እሺ እንቶ እሺ ይሄ ልጅ ነኝ ነው እናቴ ድረስ አሁን እኮ የተነተነው ይሄ እንዲተነተን ነው አይ ምንድን ቀጥታ ጠይቀኝ ፍቅረኛ አለሽ ወይ ነው የለኝም ልንገር ሰይፍ ሻይ ምን ነው ያናኮ ይሄን ሁሉ እያረግሽ ግን የቤተሰብ ጥያቄ አለ እሱስ ላይ ቤተሰብ ብቻ ነው የሚጸልዩ አንቺም ትጸልያለሽ ኧረ እኔ እጸልያለሁ ማርያም እጸልያለሁ ግን አልፈቀደችም ባታ ማርያም ጂን እጸልይኩት አስተውሳለሁ ግን ስላልፈቀደች ነው እንግዲህ ጊዜው ካልሆነ እያየን አይደል አሁን ጊዜውን ምን እየተፈጠረ እንደሆነ በቃ እንግዲህ እግዚአብሔር ሊከልለኝ ፈልጓል ሲሾም ደግሞ ያቅበታል እንግዲህ ካገባሽ መፍታት አትፈልጊ በጭራሽ ስለዚህ ማግባት የምትፈልጊው በቁርባን ነው ማለት ነው ቢሆን ደስ ይለኛል እኔ ጋር ምንድነው እስከ መጨረሻው ድረስ መተዋወቅ ነው ትልቅ ሪሌሽንሺፕ ላይ ችግር ያለብኝ ለምን ከገባ በኋላ እንደ አዲስ ከምንተዋወቅ አንድ 4 ወር 5 ወር ሲሆኑ ማልበል ነው ከዛ በኋላ ብዙም አይተዋወቁም መሰለኝ ያፍቹ ምክንያት በያስባለውና እኔ ደግሞ ሁሉ ነገር ነው የምሰጠው ሚደበቅ የለኝም ምንም ሁሉ ነገር እንደው አትቀረኝም ምንም ነገር አትቀረኝም ፍቅሩ ስትሆኚ